ታሪኩ የሚጀምረው ርብቃ የተባለች ልጅ እና እናቷ ሉሲ ሲታዩ ነው። የርብቃ እናት ሉሲ ልጇ በጣም ውሃ ስለምትወድ በቤታቸው ውስጥ ባለው መዋኛ ገንዳ ውስጥ ሁልጊዜ እንድትጫወት ትፈቅድላታለች። ርብቃም ቢሆን መዋኛ ገንዳ ውስጥ ገብታ ከመጫወት በተጨማሪ በሪሞት የምትቆጣጠራቸውን የመጫወቻ መርከቦች እዚህ የዋና ገንዳ ውስጥ በመንዳት ትዝናናለች። አንድ ቀንም ርብቃ ከምትጫወትባቸው መርከቦች መካከል አንደኛው ከሪሞት ቁጥጥር ውጪ ሆኖ ወደ መዋኛ ገንዳው መሃል ይገባል። ሰዓቱ እኩለ ሌሊት ነው። የርብቃ እናት ሉሲ ከተኛች ትንሽ ሰዓታት አልፈዋል። ርብቃም መርከቡን ለማምጣት እየታገለች በምትጠጋበት ሰዓት ሳታስበው ወደ ውሃ ውስጥ ዘላ ትገባለች። በጊዜው ርብቃን ከውሃ ውስጥ የማይታወቅ አንዳች ኃይል ጎትቶ ወደ ውስጥ አስገብቷታል። ርብቃም ውሃ ውስጥ በነበረችበት ሰዓት እናቷን ከውሃ ዳርቻ ቆማ ተመልክታት የነበረ ሲሆን በሚያስደነግጥ ሁኔታ ግን ከውሃ ውስጥ በምትወጣበት ሰዓት በቦታው ላይ ማንም ሰው የለም። በዚህ የተደናገጠችው ርብቃም እዚህ ድረስ ከመጣው አልቀረም በማለት ጀልባውን ይዛ ከቦታው ለማምለጥ በምትሞከርበት ሰዓት በሚያሳዝን ሁኔታ ቀደም ሲል የጎተታት መንፈስ ሙሉ ለሙሉ ወደ ውሃ ውስጥ ወስዷታል። ከዛም በኋላ ርብቃ ወደ ምድር ተመልሳ አልመጣችም። ይህንን ተከትሎ የርብቃ እናት ሉሲ እዚህ ቤት ውስጥ መቆየት አልችልም በማለት ወዲያውኑ ቤቱን ለቃ ወጣች። የቤቱን ጉድ ያላወቁት ሌሎች ደስተኛ ቤተሰቦች ደግሞ ይህንኑ ቤት ለመከራየት ከተወሰነ ጊዜ በኋላ መጥተዋል። የቤቱ አባወራ ሬ ይባላል። እናትየው ደግሞ ኢቭ ትባላለች። ሬ እና ኢቭ በትዳር ቆይታቸው ኢዚ የምትባል ሴት ልጅ እና ኢሊየት የተባለ የእሷን ታናሽ ወንድም ማፍራት ችለዋል። ቤተሰቡም ለመጀመሪያ ጊዜ ቤቱን ከገዛ በኋላ ከጀርባው ላይ ያለውን ትልቅ የመዋኛ ገንዳ ተመልክተው ሁሉም ተደስተዋል። ምንም እንኳን በህመም ምክንያት በአሁኑ ሰዓት እንደ ልቡ መራመድ ባይችል ያኔ ጤነኛ በነበረበት ሰዓት ዋና በመዋኘት ቤዝቦል በመጫወት የሚያስደስተው አይነት ሰው ነበረ። እናም የሚወደውን ቤዝቦል እዚህ የመዋኛ ገንዳል መሃል ተመልክቶ ቤዝቦሉን ከውሃ ውስጥ ለማውጣት በሚንጠራራበት ሰዓት ልክ እንደ ርብቃ እሱንም አንዳች ነገር ጎትቶት ውሃ ውስጥ አስገብቶታል። ከርብቃ በላይ ነገሩን በእሱ ላይ የከፋ የሚያደርገው ደግሞ እግሩ ላይ ጉዳት ስላለበት እንደ ልቡ መጓዝ አለመቻሉ ነው። የሆነ ሆኖ እንደምንም ከውሃ ውስጥ ሲወጣ ልጆቹም ቢሆን ወደ ቦታው መጥተው የደረሱለት ሲሆን ወዲያውኑ ወደ ሆስፒታል ይዘውት መጥተዋል። በጊዜው በሆስፒታል ሕክምና ከተደረገለት በኋላ ያን ያህል የከፋ ነገር አልተገኘም። ወደ ውስጥ የጎተተ ነገር ያለ የመሰለ ከደም ማነስ ሊሆን ይችላል በማለት የተወሰኑ መድኃኒቶችን ሰጥተው ወደ ቤቱ እንዲመለስ አድርገውታል። ትዕይንቱ ሲቀየር ይህን የመዋኛ ገንዳ አልፈታ ያሉት ቤተሰቦቹ ሙሉ ውሃውን ከውስጡ ካወጡ በኋላ ቆሻሻዎቹን እያጸዱ ይገኛሉ። በዚህ ጊዜም ቀደም ሲል መንፈሱ ሞክሮት የነበረው ሬ አንድ የውሃ ጉድጓድ እያጸዳ በነበረበት ሰዓት አንዳች ነገር እጁን ይቆርጠዋል። ይህንን ተከትሎ በጣም ቆሻሻና መልኩ የተለየ ውሃ ከዛ ቀዳዳ ውስጥ እየወጣ ነው። እነ ሬም ከዚህ በኋላ ይህንን በራሳችን ማድረግ አንችልም በማለት ይህንን የዋና ጉዳይ ማጽዳት ስራቸውን የሚሰሩ ሰዎችን እንዲያጸዱላቸው አምጥተዋል። ኢቭም ቀደም ሲል የተመለከቱትን ውሃና ያጋጠማቸውን ለሰውየው በምትነግርበት ሰዓት የጽዳት ሰራተኛው ከዚህ ውሃ ስር የተፈጥሮ ማዕድን ሊኖር እንደሚችል ያስብና እንግዳ የሆነ ውሃም ከዛ ሊሆን እንደሚችል ይናገራል። አክሎም እንዲህ አይነት ውሃዎች የተፈጥሮ በመሆናቸውና በውስጣቸው ብዙ ማዕድን ስላላቸው ለህመም መድኃኒት ይሆናሉ፣ ለፈውስም ይችላሉ በማለት ለባለቤቶቹ ውሃውን መጥላት ሳይሆን መውደድ እንዳለባቸው ተናገረ። ቤተሰቡም የጽዳት ሰራተኛው ያወራውን ሰምተው ነገሩን አብረው በመቀበል እንደውም በህመም ላይ ያለውን ሬን ያድንልናል በማለት ቀኑን ሙሉ ሲዋኙ አሳልፈዋል። የባስ ብሎ ኢቭ ሌሊት እንቅልፌ አልወስድ ስላለኝ ለመዋኘት ወደዚህ መዋኛ ገንዳ መጥታለች። በጊዜው ከዚህ ቀድሞ ርብቃ እናቷን እንዳየቻት እሷን ባለቤቷ ዳርቻው ላይ ቆሞ አይታው የነበረ ሲሆን ልክ ያኔ ርብቃ እንደሆነችው እሷም ከውሃ ውስጥ ስትወጣ ማንም ሰው በቦታው ላይ የለም። የባሰ ብሎ መብራቶቹ መጥፋትና መብራት በሚጀምሩበት ሰዓት ነገሩ ያስፈራት ኢቭ ወዲያውኑ ወደ ቤት ትገባለች። በዚያ ቀን ማግስት እጁ ተቆርጦ የነበረው ሬ ፋሻውን ፈቶ በሚመለከትበት ሰዓት ያን ያህል ቁስል ምንም እንዳልተፈጠረ መዳኑን ይመለከታል።
በዚህም ግራ እየተጋቡ ድመታቸውን በሚፈልጉበት ሰዓት የአንገት አበባዋን ውሃ ውስጥ አግኝተው ድመቷን ግን ሊያገኟት አልቻሉም። ይህንን ተከትሎ እጆቹን ያዳኑለት ሬ የአዳኝ ውሃውና የጽዳት ሰራተኛ እውነቱን ነው በማለት ቀንና ማታ ሳይመርጥ እዚህ ዋና ውስጥ ማሳለፍ ተያይዞታል። በሌላ በኩል አስፈሪ የሆነውን የውሃ ጉን የተመለከተችው ኢቭ ደግሞ ባለቤቷ ከመጠን በላይ እዛ በሚያሳልፍበት ሰዓት ለእሱም ለቤተሰቧም መፍራት ትጀምራለች። ቀናቶች በገፉ ቁጥርም የሚገርም ሁኔታ እግሮቹ አልሰራ ብሎ የነበሩት ወደ ጤና ተመልሰው ቀድሞ የሚሰራቸው የነበሩት ስፖርቶችም አሁን በብቃት መስራት ጀምረዋል። ምንም እንኳን የሬ ህይወት ወደ ነበረበት ቢመለስም እሱ ያላወቀው ነገር ግን ይህ ውሃ ሰዎችን ሊፈውስ እጥፍ ድርብ አድርጎ ያላቸውን እንደሚወስድባቸው ነው። አንድ ቀን ኤሊየት በመዋኛ ገንዳ ውስጥ ከአሻንጉሊቱ ጋር እየተጫወተ በነበረበት ሰዓት ከውሃ ጫፍ ላይ እህቱ ቆማ እያየችው እንደሆነ ይመለከታል። ይሁንና በሚወጣበት ሰዓት ማንም የለም። ነገሩን ችላ በማለት ጥግ ላይ የአሻንጉሊቱን ለማምጣት በሚሄድበት ሰዓት ኤሊየት በቦታው ላይ ጸጉሩን ይመለከታል። ይህንን ጸጉር ከአሻንጉሊቱ ላይ ለማስለቀቅ እየታገለ በነበረበት ሰዓት የሚያስፈራ ጥቁርና በጸጉር የተሸፈነ ፍጡር መጥቶት ኤሊየትን ይዞታል። ከዚያም በኋላ ኤሊየት ምንም ደቂቃ ሳያባክን ወዲያውኑ ከገንዳ ውስጥ በመውጣት ቀድሞ ስጋት ለነበረበት ኢቭ የተፈጠረውን ይነግራታል። ኢቭም ወዲያውኑ ወደ ቦታ ሄዳ በምትቃኝበት ሰዓት ምንም አላገኘችም እና ልጇ እየቃዠ እንደሆነ በማሰብ ችላ ብለዋለች። በሌላ በኩል ሬ በሚወደው የቤዝቦል ጨዋታ በመመለስ እንዲሁም ከዚህ ቀድሞ በተሻለ ሁኔታ ጥሩ ጨዋታዎችን ማድረግ ችሏል። ምንም እንኳን እሱ ጥሩ ነገር ቢያገኝም ኢቭ ግን አሁንም አንዳች ነገር ትክክል እንዳልሆነ ይሰማታል። በዚህ የውሃ ገንዳ ምንም ጉዳት ያልደረሰባት ብቸኛዋ ኢዝ የዛን ቀን ምሽት ከፍቅረኛዋ ጋር በመዋኛ ገንዳ ውስጥ እየተጫወተች ነው። ጨዋታው ደግሞ አይናቸውን በመጨፈን እዚያው የውሃ ገንዳ ውስጥ ተፈላልጎ መገናኘት ነው። በጊዜውም ኢዝ አንዳች ነገር ከፊት ለፊቷ ተመልክታ አይኗን ወዲያውኑ በምትገልጥበት ሰዓት ከፊት ለፊቷ የነበረው ነገር ወዲያውኑ ይሰወራል። ኢዝም ያንን ያደረገው ጓደኛዋ መስላት ወደ ውሃ ውስጥ ገብታ በምትፈልግበት ሰዓት ነገሩ ከኋላዋ ይመጣል። በጊዜው ኢዝ በደንብ ስላላየች የጓደኛዋ ፕራንክ እያደረጋት መስሏት ነበረ። ወደ ውሃ ውስጥም ገብታ ልጁን መፈለጓን በምትቀጥልበት ሰዓት ነገር ግን እግሯን በመያዝ ይህም ፕራንክ ሳይሆን እውነተኛ መንፈስ እንደሆነ ያሳያታል። እዚህም ከዚህ በኋላ ጊዜ አላባከነችም። ወዲያውኑ ገንዳ ውሃ ውስጥ ከጓደኛዋ ያየችውን በምትነግረው ሰዓት በሚያሳዝን ሁኔታ ጓደኛዋ ግን ሊያምናት አልቻለም። እሷን ለማረጋጋትና ከንፈሯን ከሳማት በኋላ ገብታ እረፍት እንድታረግ ነገራት። ሁለቱም ወደ የቤታቸው ገብተዋል። ታሪኩም ይህንን ተከትሎ የተወሰኑ ጊዜያትን ወደፊት ይሻገራል። የሬ ቤተሰብም ይህንን ቤት ለቆ በመሄድ ፈንታ ያደረገውን ነገር የቡል ፓርት በማዘጋጀት ሌሎችም ሰዎች ወደ ቤታቸው እንዲመጡ ማድረግ ነው። በቤት ውስጥ የሚጠብቃቸውን ያላወቁት ተጋባዥ እንግዶች ደግሞ በየፊናቸው እየበሉ እየጠጡ እየተዝናኑ ይገኛሉ። ይህን በሚሆንበት ሰዓት ሬ የአንድ ጓደኛው ልጅ ይዞ በመዋኛ ገንዳ ውስጥ ደፍቆ ሊገለው እየታገለው ነው። በቦታው ላይ ያሉት ሰዎች በራሳቸው መንገድ እየተዝናኑ ስለነበር ማናቸውም የልጁን ጉዳይ ዞር ብለው አላዩትም። ቀድሞ አንድ አደጋ እንደሚፈጠር ገብቶት ኤሊያት ደግሞ ካሜራውን ደቅኖ እየጠበቀ የነበረ ሲሆን አባቱ የጓደኛውን ልጅ ሊገለው እንደሆነ በተመለከተ ሰዓት ወዲያውኑ ልጁ ለአባቱ በመናገር የልጁን ሕይወት አተረፈለት። ከዛም ፖሊሶቹ ብዙም ሳይቆይ ወደ ቤቱ መጥተዋል። ሁለቱም ሰዎች በጣም የሚቀራረቡ ስለሆነ ሆን ብሎ ልጄን ለመግደል ሙከራ አያደርግም በማለት ምንም አይነት ክስ አልከፈቱባቸውም። ከክስ በላይ የሆነው ቅጣት ግን ማናቸውም ደግሞ እንደማይመጡ በመናገር የእነ ኢቭንን ቤት ለቀው መሄዳቸው ነው። ሙሉ ጓደኞቿን ያጣችው ኢቭም ከዚህ በኋላ እዚህ አልኖርም በማለት ቤተሰቧን ይዛ መሄድ ጀምራለች። የዚህን ጊዜ ከዚህ ቤት ከሄደ ሚሞት የሚመስለው ሬ ሰውነቱ በሚቀያየርበትና በሚምታታበት ሰዓት ቤተሰቡ ግዴታ መመለስ እንዳለባቸው ገብቷቸው ወደ ቤት ተመልሰዋል። ወደ ቤት ከተመለሱ በኋላ ኢቭ ቀድሞ በዚህ ቤት ይኖሩ የነበሩትን ሰዎች መፈለግ ጀመረች። በዚህም መሰረት ርብቃና ሉሲ እዚህ ቤት ይኖሩ እንደነበር የደረሰች ሲሆን ሉሲ የምትኖርበት ቦታ ሄዳ በምታገኛት ሰዓት ሉሲ አሁን ማርጀቷን እንመለከታለን። በጊዜውም ኢቭ ስለ ውሃውና ስለ መዋኛ ገንዳው በምትጠይቃት ሰዓት ሉሲ ምንም ሳትዋሽ እዛ ውስጥ ያለው አደገኛ ነገር እንደሆነ ትነግራታለች።
ከጊዜያት በፊትም የእሷን ወንድ ልጅ ታሞ እንደነበር ወንድ ልጇ ከዳነላት በኋላ ምንም የማታውቀውን ሴት ልጇን ርብቃን የነጠቃት ሲሆን እናትየውም የነበራትን አማራጭ ዝም ብሎ መመልከት ስለነበር ርብቃን አሳልፋ ሰጥታታለች። በአሁኑ ሰዓትም ሬ ስለዳነላችሁ ከእናንተ መካከል አንዱን መውሰዱ የማይቀር ነው ስትል እዚያ ቤት ውስጥ ያለውን ነገር የሚሰራው እንዲህ ባለ መንገድ እንደሆነ ትነግራቸዋለች። ይህ በእንዲህ እንዳለ እውነቱ በመነገሩ የተናደደው መንፈስ ሉሲን በምትጠቀመው ኦክስጅን አማካኝነት ወደ ሰውነቷ ገብቶ እሷንም መግደል ጀምሯል። ኢቭን ባየችው ነገር ተደናግጣ ወዲያውኑ ወደ ቤቷ መሄድ የሚጀምርበት ሰዓት ቤት ውስጥ ሻወር እየወሰደ የነበረው ባለቤቷ ሪም እንደዚሁ በተመሳሳይ ሁኔታ ህይወቱ በሌላ አይነት ጥቅም መንፈሱ ሲቆጣጠረው እንመለከታለን። ይህ በእንዲህ እንዳለ ኤሊየት ቀድሞ የጠፋችው ድመቱ ከመዋኛ ገንዳ ውስጥ ስትጮህ ሰምቷል። ይህንን የሚያደርገው መንፈሱ ሲሆን ኤሊየትንም ለመውሰድ እንዲህ ያለውን ዘዴ ይጠቀማል። ምንም እንኳን ሬ ቀድሞ ቢያውቅም አሁንም በመንፈሱ ቁጥጥር ስር ስለሚገኝ ልጁን ለማዳን ምንም አላደረገም። በሌላ በኩል ከሉሲ ቤት በፍጥነት የተመለሰችው ኢቭ ወደ ቤት በምትደርስበት ሰዓት ልጇ በመዋኛ ገንዳ ውስጥ ሲወሰድ ትመለከታለች። ወዲያውኑም ከመዋኛ ገንዳ ውስጥ ልጇን ለማውጣት በምትታገልበት ሰዓት ሴት ልጇ ወደዚህም ወደዚያም በመምጣት ልጇን ለማዳን እያገዘቻት ነው። በሚያሳዝን ሁኔታ ግን ሴቶች እንደመሆናቸው ከዚህ በላይ ልጁን ጎትተው ማውጣት እንደማይችሉ ሲገባቸው እናትየው ወዲያውኑ ለኢዝ አባቷ እንድትጠራ ወደ ቤት ላከቻት። ያላወቁት ነገር ግን አባትየው ሙሉ ለሙሉ በእሱ ቁጥጥር ስር እንደሚገኝ ነው። ይህ በእንዲህ እንዳለ ኢቭ አባትየው እስኪመጣ መታገስ ስላልቻለች ወደ ገንዳው ውስጥ ዘላ በመግባት ልጁን ማውጣት ጀምራለች። በጊዜው ልጁን በማዳኗ የተናደደው መንፈስ በሬ ውስጥ ሆኖ ጉሮሮዋን አንቆ ሊገላት የነበረ ሲሆን ይህንን ከማድረጉ በፊት ግን ኢዝ በቤዝቦል ባት የገዛ አባቷን ደብድባ እናቷን አድናታለች። ከድብደባው በኋላ ሬ በተወሰነ መንገድም ቢሆን አእምሮ ወደ ራሱ ተመልሶ ስለ ቤተሰቡ ያለውን ትውስታ አግኝቷል። የግዴታም አንድ ሰው መስዋዕት ካልሆነ ይህ ነገር እንደማይለቃቸው ስለገባው ልጁ ኤሊያት ለማዳን ሲል ራሱን ወደ ገንዳ ውስጥ አስገብቶ ለመስዋዕትነት አቅርቧል። ከሬ መስዋዕትነት በኋላ ትንሹ ኤሊያት ወደ ህይወቱ መመለስ ችሏል። ታሪኩ ይህንን ተከትሎ የተወሰኑ ጊዜያትን ወደፊት የሚሻገር ሲሆን በታሪኩ የመጨረሻ ትዕይንት ላይም ኢቭ ይህንን ቤት ለቃ ለመሄድ ስትወስን እንመለከታለን። እነሱ የሚለቁ ከሆነ ግን ቀጥሎ የሚገቡት ቤተሰቦች እንደዚሁ የሚወዱትን ሰው ሊያጡ ስለሆነ በሚመጡት ሰዎች ላይ ችግር ላለማድረስ ሲሉ እኛ እንደጀመርነው እንጨርሰው በማለት የዋና ገንዳውን ሙሉ በሙሉ በአፈር ደፍነው የአሰቃቂውን ዋና ገንዳ ነገር ቋጭተውታል። ህይወታቸውንም በዚህ ቤት ቀጥለዋል። እንዲህ አይነት አጫጭር ፊልሞች ሁልጊዜ እንዲደርሳችሁ ኢዝ ፊልምስን ሁሌ ሰብስክራይብ ያድርጉ።